የምድር ጠርዝ ቢኖር ኖሮ ልክ እንደዚህ እንደሚሆን አምናለሁ። ጠፍጣፋ ምድር ቢሆን ኖሮ በሚለው የሚያስገርም ነገር አለ። በጠፍጣፋ ምድር ላይ የፀሐይ ግርዶሽ፣ ወደ ጎን የሚያድጉ ዛፎች፣ ትልቁ የበረዶ ግንብ በናሳ የሚጠበቀው። ምድር ጠፍጣፋ ናት የሚሉት በአእምሯቸው ትልቅ የሐሳብ እይታ አለ። ነገር ግን ትክክል ቢሆኑስ? እንዴት ነው ምድር በስፔስ ላይ ተይዛ ትጠብቅ ያለችው? ምድር ነው ፀሐይን ምዞራት ወይስ ፀሐይ ናት ምድርን ምዞራት? እና ለምንድን ነው ወደ ምድር ጥግ መጓዝ ማንችለው? ነገር ግን ይሄ ቢሆንስ ነው። እና ትንሽ ስለቀደሙ ታሪክ ልውሰዳችሁ። በድሮ ጊዜ ሰዎች ምድር ጠፍጣፋ ናት ብለው ያምኑ ነበር እና በምድር ዙሪያ ፀሐይ ትዞራለች ተብሎ ይታሰብ ነበር። እና ክላው ካፕርኒኮስ አዲስ ሐሳብ አመጣ። ሐሳቡ ምድር ጠፍጣፋ አይደለችም የሚል ነበር እና በፍጹም የማንኛውም ማዕከል አይደለችም። ያየው እይታ ወደ አንድ ሐሳብ አመጣው። የኛ ፕላኔት ፀሐይ እንደምትዞርና ይኸው ከ500 ዓመታት በኋላ አንዳንድ ሰዎች በዓለም ዙሪያ ምድር ጠፍጣፋ ናት ብለው ማሳመን ጀምረዋል። ደህና፣ ይህ እንዴት ነው የሚሆነው? ታውቃላችሁ ምድራችን ክብ የመሰለ ቅርጽ ለምን እንደያዘች? አንድ ቃል፣ ስበት። ስበት ነገሮችን ወደ አንድ የሚያመጣ ነው። በዚህ ውጤት ታዲያ ቁስ አካል ወይም ማተር ስፌርን ይገነባል። የፍላት እርዝ አማኞች ግን ይህን ነገር ያምኑ። ወደ እውነተኛው ሳይንስ ስንመጣ ግን ስበት አለ እና ስበት መኖሩ የፍላት እርዝ አማኞች ሐሳባቸው የማያሳምን ያደርገዋል። ስበት በጠፍጣፋ ምድር ላይ መሃል ላይ ነው የሚሆነው፣ ማዕከል ላይ ማለት ነው። እና በምድር ዙሪያ ያሉ ሁሉም ነገሮች ወደዚህ የስበት ማዕከል ይሳባሉ እና ወደ ሴንተሩ በቀረበን ቁጥር ስበት ይጨምራል እና ከዛ ስበት ለማምለጥ ብዙ ጉልበት ሊያስፈልግም ይችላል። በዚህ ምክንያት ሁሉ ከምድር ማዕከል ያሉ ነገሮች ማየት አይቻልም እና በዚህ ስበት ብዙ የሚያስገርሙ ነገሮች ይፈጠራሉ። ማንኛውም ዕቃ ሲወድቅ ወደ ታች ሳይሆን ወደ ጎን መሆን ይጀምራል። ይህ ስበት ዛፎቹን ሁሉ ወደ ጎን እንዲያድጉ ያደርጋቸዋል፣ ምክንያቱም በስበቱ የተሳቡ ስለሆነ። ዝናቦች፣ በረዶዎች ሁሉም ወደ ጎን ያዘነብላሉ። በስበቱ ምክንያት ሁሉ ወደ አንታርክቲካ ይሄዳሉ፣ ምክንያቱም የስበቱ ማዕከል አንታርክቲካ ስለሚሆን እና በዚህ ምክንያት የዓለማችን ባህሮች ሁሉም ወደ አንድ ማዕከል ይመጣሉ እና አንድ ትልቅ ባህር ይመሰረታል። እና ትልቁ ችግር ደግሞ የአየር ችግር ይሆናል። በስበቱ ምክንያት አየር ወደ አንድ አካባቢ ይከማቻል። ከማዕከሉ ውጭ ያሉትን ቦታዎች ያለ አየር ወይም አነስ ያለ አየር ይሆናሉ። ታዲያ ይሄ መጥፎ ይሆናል። በጠፍጣፋ ምድር የሚኖሩ አውስትራሊያውያን በቂ የሚተነፍሱት ኦክሲጅን አይኖራቸውም ማለት ነው። በዚህም አያበቃም። ጠፍጣፋ ምድር ጂኦማግኔቲክ ፊልድ አይኖራትም። ይህ ፊልድ የሚገነባው ምክንያቱም ምድር ውስጥ ባለው ኮር ነው። ፍላት እርዝ ደግሞ እሱ የላትም። ስለዚህ አየሩን አትሞስፌሩም የሚጠብቅ አይኖርም ማለት ነው። በዚህ ምክንያት ለተለያዩ ጨረሮች እንጋለጣለን፣ ከዛም ለካንሰር እንጋለጣለን። ዲኤንኤያችን ይጠፋል እና የምንተነፍሰው አየር አይኖርም። ስለዚህ የፍላት እርዝ አማኞች ላይፍ ሰፖርት ሲስተም ሊፈልጉ ይገባል ማለት ነው። እስቲ ወደ ጥያቄዎቻችን እንሂድ። ማንን ነው የሚዞረው? ቀንና ማታ ሊኖር ይችላል? ጊዜስ ይኖራል? ሁሉም የጠፍጣፋ ምድር አማኞች ፀሐይ ምድርን በክብ እንደምትዞር ያምናሉ። እናም ጨረቃ፣ እነዚህ ብርሃኖች ልክ አንድ ቦታ ብቻ ነው የሚያበሩት፣ ልክ እንደ ስፖትላይት ማለት ነው። እሺ ፀሐይ እንደ ስፖትላይት ከሆነች ያልበራችበት ቦታ እንኳን ሰዎች ፀሐይን ማየት ይችላሉ ማለት ነው። ልክ ኤሌኖች ሰዎችን ሲወስዱ እንደሚያሳየው ፊልም ማለት ነው። ታዲያ በዚህ እይታ ምንም ቀንና ሌሊት የለም። እሺ ፍላት እርዝ ቀንና ሌሊት እንዲኖራት ፀሐይ በዚህ መንገድ መዞር አለባት። ልክ ፀሐይ ስትወጣ ምድር ቀን ይሆናል። ታዲያ ፀሐይ ስትወርድ መላው ምድር ሌሊት ጨለማ ይሆናል ማለት ነው። ይህ ከሆነ ጠፍጣፋ ምድር ሐሳባውያን ሐሳባችሁ ትክክል አይደለም እና የጠፍጣፋ ምድር እውነታ ትክክል እንደሆነ ለማረጋገጥ የበለጠና የተሻለ ቲዮሪ ይዛችሁ ልመጡ ይገባል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት።